ምግባችን መቶልናል ጋይስ፣ ልንበላ ነው እንግዲህ። ጉርሻ ነው ምግብ ያዘዝነው፣ ጉርሻ ይባላል። እስኪ ያ የተባረከ ምግብ ይሁንላችሁ በሉን። ልንበላ ነው። ውዷ ሙዚቃ ትክፈቺ እባክሽን፣ ቪዲዮ እየቀረጽኩ ነው። ኧረ ምን ይሻልሻል? ያትረባሹ አዝክ በሉን እንብላ። ሰላም ጤና ይስጥልኝ። እንግዲህ የተከበራችሁ የሳራ ዛና ቻናል ተከታታዮች እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን መንካታችሁን አትርሱ። ቤተሰብ የሆናችሁ ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉ አመሰግናለሁ። ሰላም ባያችሁና ዛሬ ማንጋራ ያለው ይመስላችኋል? ያላችሁ ወይ እኔና ሳሪ ደህና ነን እግዚአብሔር ይመስገን። አላችሁ ሆይ? ዛሬ ጥቁር አባያ ለብሰን የት ነን ያለን? የት ነን? ገምት ጋይዝ። እና ወተን ከቤት ወተን ነው እየዞርን ነው በጣም ደብሮን እየዞርን ነው። እና ቡና እንጠጣ። ሀበሻ ካፌ ነው የሚባለው መስለኛ፣ እንጦጦ ካፌ ጅዳ። እና እዛ ነን ያለነው። እኔ ብዙም አላውቀውም፣ እሳቸው ስለኖሩ ያውቃል። እና ጋይስዬ ዛሬ ያው ቪዲዮ እንስራላችሁ ብለን ያለበትን ቆይታችንን እናካፍላችሁ ብለን ነው። ትንሽ ዞራል። ከዛ ምን ገዛዛው ነገር ነበር፣ እሱን ገዛዛን። ከዛ በኋላ ትንሽ ቡና እንጠጣ፣ ራሳችን ፈታ እናድርግ ብለን እዚህ ቡና ምግብ ቤት ቡና ምናምን ደስ የሚል ቦታ ነው። አይምሮ ትንሽ ነቃ ያደርጋል ማለት ነው። ከቤት ከመዳም ኩሽና ስትወጡ እንግዲህ አዲስ ነገር ነው ሁሉም ለኛ። እና ጋይስዬ እዛ መተን ነው ፈታ እያልን ነው፣ ቡና እየጠጣን ነው። ቡናው ሲመጣ እናሳያችኋለን። ቡና በማታ ጋይስ ምን ትላላችሁ? ቡና በማታ ይጠጣል? እኔ አልጠጣም ብዬ እየተከራከርኩ ነው፣ ግን ጀበናዋ ስትመጣ መቅመስ አይቀርም። ግድ ነው። አይ ግድ ነው። እሱ ቡና እንዳረሙት ነው በማታ አይልም። እና አሁን ዛሬ ውዷን ለጅዳ እሱ አዲስ ናት። እስቲ ጅዳ ላሳያት ብዬ የምር እኔም ከኢትዮጵያ ከመጣሁኝ ያው ከሰዎች ጋር እኔ እንኳን እወጣለሁኝ አንዳንድ ቀን። እሷ ግን ወጣ ስለማታውቅ፣ ሁለተኛ እሷ ጅዳን ስለማታውቀው ውዷን የኔ ቆንጆ የኔ ልዕቷን እሺ፣ አመሰግናለሁ። እሷን ለማስጎብኘት እንግዲህ ከመቅረብ በፊት ጀመረን እየዞር ነበር። አንዳንድ ቦታዎችን ዞራን መግዛት ያለብን ገዛን። አሁን የሚቀረ ነገር አለ። አሁን ደግሞ ወዳችን የሆነ ነገር ፈለገና ቡና ጠጥተን እራት እንበላለን። እራት በላተን እስኪ ያለን በኋላ ያለንም ሰዓት እናሳያቸዋለን። አዎ ጋይስ ፈታ እያልን ነው። በአጠቃላይ ነው። አሁን ለምሳሌ 5 ወር ተቀምጣ ስለ ጅዳ ምንድነው ንገሪ ብላ ጓደኞቿ ስለምታስወቅሰኝ ብዬ እንዳታስወቅሰኝ ብዬ የምር ከቤት አልወጣሁም 5 ወር ሙሉ ከቤት እና አሁን በጣም ደብሮናል። በቃ ቤት ውስጥ እኔና እሷ ራሱ በቃ ድብር ብሎን ቤት መታፈን ከባድ ስናስበው ለምን አንወጣም ማለት ለምን አንወጣም? የፈለገ ነገር ይምጣ። ከዛ በቃ ብለን ምናምን ያው መቅረብ ላይ ነው ወጣነው። በነገራችን ላይ 5 ተኩል ምናምን ወጣን። 5 ከምናምን ከዛ ወጣንና ቡና ጠጣ። በቃ ትንሽ አይርን ቀይርን ከቤት እንውጣ ብለን ነው የወጣነው። ጋይስ እናንተም ሲደብራችሁ ምናምን የሆነ ጥፍሽ ስትሉ ቤት ውስጥ ሲጨንቃችሁ ቤቱን ለቃችሁ ካልወጣችሁ ከሰዎቹ ጋር ራሱ ዱላ ነው የምትገጥሙት። የምን በመልካም የሚናገር ሁሉ ተገልብጦ ክፉ ነው የሚሆንባችሁና እንደዛ ነው ጋይስ። ቡናችን መጣለን ጋይስ። እንግዲህ እየጤሰ ነው። እኔ ስንታደሰብናለ ይሄው እንደምታዩት ጢሱ እንዴት እየጤሰ እንደሆነ አትጠይቁኝ። ካሜራውን አዙሩና ላሳያችሁ። ኦ ማይ ጉድነስ እና ደግሞ ካሜራው ይሄ ቡናችን መጥቷል። ቡና ልንጠጣ ነው። ይሄው ልሽተትሽ መጥቷልሻል። የኔ ጓደኛ ያለ ወተት ንክች አታረግም። ቡና ስላችሁ ንክችም አታረግም። እንግዲህ ቡናችን እየተጣጣሰ ነው። ያው እንግዲህ በእንጦጦ ካፌ ከጓደኛዬ ጋር ከውዷ ጋር እንገናኛለን። እንጦጦ ካፌ መጥቼም አላውቅም ነበረ። በስንት ጊዜ መጣሁኝ ስላችሁ ቡናንም ጠጣ። እንደዚህ ፈንዲሻችሁ ምናምን ያምራል። ዋው ብያለሁ። እኔ ውዷ እንግዲህ ቡናሽን ቀርጠሽ ጠጪ። ደግሞ ከዚህ ከቡናው በኋላ ያለውን ደግሞ እንቀርጽላችኋለን። አዎ ጋይስ ፈታን እንወጣለን ዛሬ ቡና ልንጠጣ። ደስ ብሎሻል? በጣም የምር እንዴ ቀለል አለሽ አይደል? ኧረ በምንጣሙ ቤት ውስጥ በጣም ደብሮን ነበር በጣም። እና ቡና መጥቶልናል። ጭስ ከነጭሱ አዎ የጭስማ አንታማም በጭስ ቁርስ አለው ፈንዲሻ አለው ምናምን
በወተት ቡና ወተት ነው ጋይስ። ወተት አለ ብዬ አልጠለብኩም ወተት እና እኔ በማታ ባዶ ቡና ጠጥቼ ቁጭ ብዬ ልደርልሽ እንዴ። እና ቡናችን መጥቷል ጋይስ። ይሄን እንጠጣ ጠጡ። አሁን ቡና ይቀዳል። አዎ በቃ ስኳር ዝግ ያለው ወዴ ምግባችን መጥቶልናል ጋይስ። ልንበላ ነው እንግዲህ። ጉርሻ ነው ምግብ ያዘዝነው፣ ጉርሻ ይባላል። እስኪ ያ የተባረከ ምግብ ይሆንላችሁ በሉን። ልንበላ ነው። ውዷ ሙዚቃ ትክፈቺ እባክሽን፣ ቪዲዮ እየቀረጽኩ ነው። ኧረ ምን ይሻልሻል? ያትረባሹ አዝክ በሉን እንብላ።